ማቃጠል የለብንም በዚህ አይነት ጉዳይ። ሌላ እንደዚህ የሙድም አይደለም፣ ፎሎ ለመሰብሰብም አይደለም እዚህ ቁጭ ያልነው። እዚህ ቁጭ ያልነው ጊፍት ለመሰብሰብም አይደለም። እዚህ ቁጭ ያልነው ፌመስ ለመሆንም አይደለም። እንደዛ ከሚሆን በሃይማኖት ስም ከመነገድ ይልቅ ሁሉ ነገር ትቶ ጓሮ ላይ አታክልት ተክላችሁት በቆሎ ተክላችሁት አመት እንትን ብሎ ብትበሉበት ይሻላል። ይሄ እዚህም እዛም አጅር የለውም። አላማችንና ኢላማችን አላህ በሚያውቀው እዚህ የተሰበሰብነው ሁላችንም አላህ በሚያውቀው እናንተ ላኢላሃ ኢለላህ ብላችሁ ገመዱን ይዛችሁ ከጀሃነም ነፃ እንድትሆኑ ነው። አይደለም ሩቅ አትሂዱ። ቃል አጠገብሽ ዘመድሽ የምታውቂው ጎረቤትሽ ሄደሽ ልጠይቂው አልጋ ላይ ሆኖ ቢያቃስት ብታገኙ ውስጥሽ ሰላም አይኖረውም። ትታመሚያለሽ አብረሽ። ሰዎች ገሃነም ይገባሉ ሁጃ ከቆመባቸው በኋላ ጀሃነም ይገባሉ እየተባልን እየተነገረን እንዴት ነው እንቅልፍ የምተኙት? እንዴት እንቅልፍ እንተኛ? እኛ ለሰዎች እኛ የቀመስነውን ህይወት ሰዎች እንዲቀምሱ እንፈልጋለን። እኛ ያየነውን ብርሃን፣ እኛም የጣፈጠውን ይህንን ቅርጽና ይዘቱን ጣዕሙና ጥፍጥናውን አውቀን እንዴት ዝም እንበል ብለን ነው እዚህ የመጣ ነው እንጂ ቤታችን አርፍ ብንቀመጥ እንችላል። ልጆቻችንን ብናሳድግ ይሻለናል። ትዳራችን ላይ ሌላ ቢዝነስ ነገር ብንሰራ ያዋጣን ነበረ እና ቆም ብላችሁ አስቡበት። አይ ቲንክ ብዙ ሰዓት የለኝም። ሉጣኔ ቢኖር ጥሩ ነበር። እሱ እኔ ቁርአንም ባላቀው ይሻለኛል ነው ያልኩት የሆነ ሰዓት ላይ ባላቀው ቁርአንም ባላቀው ይሻለኝ ነበረ። ቁርአንም ማወቄ ግን ውስጤን እንትን አለ። በቃ ብዙ ነገር ያሳጣው። ቤተሰቦቼን አጥቼበታለሁ፣ ጓደኞቼን አጥቼበታለሁ፣ አብሮ አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። ብዙ ነገር ያጣሁበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላኢላሃ ኢለላህ የሚለው ገመድ ስለገባኝ ነው። ያንን ስለያዝኩኝ ነው። ሌላ ነገር አይደለም። የቁርአን እውነት፣ ቁርአን የአምላካችን የአላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃአልና ፈአልና እያለ ፈጠረን ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛነት ይናገራል አላህ። እኛ እንዴት ዱዓ ማድረግ እንዳለብን ደግሞ ሲናገር ደግሞ አንተ እያለ ራሱ በሁለተኛ መደብ እንዴት መጸለይ እንዳለብን እንዴት ዱዓ ማድረግ እንዳለብን የሚናገር አምላክ ነው። እኛ ሄደን ሪሳላው ለሰዎች ስናደርስ ደግሞ ምን ማለት እንዳለብን ሲናገር ቁል በል ቁሉ በሉ እያለ ህወ እርሱ እያለ የሚናገር አምላክ ነው ያለን። ጥንት የነበረው በአብርሃም በይስሐቅ በያዕቆብ የነበረውን ከአደም ጀምሮ የነበረውን እንተርክልሃለን እያለ አስታውስ እያለ የሚናገር አንድ አምላክ ነው ያለን። ጥንት የነበረው ነቢያትን ሲልክ የነበረው ለሙሳ ባህርን ክፈል አልነው እያለ የሚናገር አምላክ ነው ቁርአን ላይ ያለው እንድታውቁት። ወደፊት ያለውን የቂያማ ቀን ሁላ ሳይቀር ጀነትና ጀሃነም ወደፊት የቂያማ ቀን የጀነት ሰዎችና የጀሃነም ሰዎች ምን እንደሚሉ ሁሉ የሚናገር አንድ አምላክ አለ። የሩቅ ነገሮችን የሚናገር ጋይብ የሆኑትን የሚናገር ይሄ አንድ አምላክ ነው ያለው። ራሱ ቁርአን 1/3 ትረካ ነው፣ ከ3 ነው። ጥንት የነበረውንና ወደፊት የሚሆነውን የሚተርክ ነው የያዘው። ቁርአን 1/3 አቂዳ ነው፣ አንቀጸ እምነት ነው። ቁርአን 1/3 ፊቂ ነው፣ ሙሐከማት ነው፣ ህግጋት ነው ያለው። ይሄን አድርግ ይሄን አታድርግ የሚል ነገር ነው ያለው። ቀስ ብላችሁ ረጋ ብላችሁ በአጽኖትና በአንክሮት አጥኑት። ለክርስቲያኖች ማስተላለፈው መልእክት ይሄ ነው። ብቻ አልችልም እንግዲህ ይቅርታ። ድብልቅልቅ ያለ ስሜትም ነው ያለው፣ ደስ የሚልም ነገር ነው ያለው። ውስጤን መቆጣጠር የምችልበት እንትን ውስጥ ካፓሲቲ ውስጥ አይደለም መሆን ያለሁት። አፉ በሉኝ። በኋላ ፕሮግራም አለኝ። ጉዳይ አይዲያ ስላገኘው በጣም ደስ ብሎኛል። በተቻለ አቅም በጃቢር በኩል መልእክት አስቀምጥልኝ፣ ስልክህንና በሜሴንጀር ብንገናኝ ደስ ይለኛል፣ ብናወራ ደስ ይለኛል። ማንኛውም ጥያቄ ሲኖረህ ኢስላሚክ ኮንቴንት ያላቸውን ነው። ምን ክርስትናውን ታውቀዋለህ፣ እኔ ያለ አንተ ልነግርህ አልችልም። ባይብል ብዙ አንብበሃል፣ ብሉይ ኪዳንና አዲስ ኪዳንን አንብበሃል። ኮሜንተሪ ክላሲካል ኮሜንተሪዎችንም ሞደርን ኮሜንተሪዎችንም ታነባለህ። ከሌለ ምን ልሰጥ እችላለሁ። ቀላል ነው። ዲንን በተመለከተ ግን ማንኛውም ጥያቄ ቁርአንና ሀዲስ ላይ ጥያቄ ካለህ ይዘና እንኳን አይደለም ሌላ ቦታ እዚሁ አደባባይ ላይ መነጋገር እንችላለን። ይህን ነው ምለው። እንግዲህ ጊዜን አላህ ይባርክልህ፣ አላህ ጽናቱን ይወፍቅህ። ለእኔም እንዳልኩ ዱዓ አድርግልኝ። ራስ ወዳድ ነኝ አዋቃለሁ። ምክንያቱም ያለብኝን ነገር ስለማውቀው ጊዜን አላህ እንዲባርክልኝ፣ ልጆቼን አላህ እንዲያሳድግልኝ፣ ጤናዬን አላህ እንዲመልስልኝ ነዋድነት አድርግልኝ ይፈልጋለሁ። በተረፈ ደግሞ ለኡማውም ደግሞ ዱዓ አድርግለት። ራስ ወዳድ ሳሉ ለእኛም እያሉ ነበር ከስር ያሉት። ኢንሻላህ ዱዓ አድርግላቸው። ብዙ አወራው አፉ በሉ ይላላ ብላችሁ ለጉዳይ አይዲያ መድረኩን ከፍት አደርጋለሁ ማለት ነው። እኔ አዳምጣለሁ።
ኮሜንቱን አታፍኗቸው፣ ያጀማ አታፍኗቸው። የሚሳደቡ ሰዎች ከሌሉ ይኮምቱ፣ ሀሳባቸውን ይግለጹ፣ ደስታቸውን ይግለጹለት፣ ያበረታቱት ጉድ አይዲያን ማለት ነው። ኮሜንቱ ክፍት አድርጉላቸው ያልፉ። እሺ ጀዛከላ ኸይር ኡስታዚ። አይ ቲንክ ጉድ አይዲያ ትንሽ ቢረጋጋ አሪፍ ነው ብዬ አስባለሁ። ያው እንትን ነው በጣም ስሜት የሚነካ ነገር ነው፣ ድብልቅልቅ ያለ ስሜት ነው እና ትንሽ አየር ይውሰድ። ምናልባት ለቃል እድል ብንሰጣት ደስ ይለኛል። ማውራት የምፈልጊው ነገር ካለ ቃል፣ ያው አጠገባችን ያለሽ ሰው ስለሆንሽ ማውራት የምፈልጊው ነገር ካለ ለአንቺ እድል ልስጥሽ ቃል። ሰላም ላንቺውን። እሺ ጃዬ ትንሽ ደቂቃ ጠብቁኝ፣ አወራለሁ። እኔ ጉድ አይዲያ ነው ማውራት የምፈልገው። እንጠብቅሻለን፣ ችግር የለውም። እሺ እስከዛ ድረስ እውነት መጣ የኡስታዝ ወሂድን በጣም ቆንጆ አይ ቲንክ 2 ቀን ነው ፈጀብኝ ያለኝ መሰለኝ። በጣም ቆንጆ ቪዲዮ ሰርቷል። ገብታችሁ ኮፒ ሊንክ አድርጉለት። እሱ ቆንጆ ቪዲዮችን በሰራ ቁጥር አካውንቴን ዝጉ፣ አዘጉት፣ መጣችሁ ሪፖርት አድርጉት የሚል አይነት ማስታወቂያ የሚሰራ ነው የሚያስመስሉት። ይገቡና ሪፖርት ያደርጉበታል እና ያንን ማስታወቂያ ደግሞ ነቅለን ይመጣል። ኃላፊነት የኛ ነው። ስለዚህ ገብታችሁ ኮፒ ሊንክ አድርጉለት፣ እዩለት። ኮመንት ላይ በቃ ቪዲዮን የሚገልጽ መጠነኛ የሆነ ኮመንት አስቀምጡ። ከወጣው በኋላ ያው ኮመንት ላረም ይሄዳሉ እንደየሁል ጊዜው ማለት ነው። እንደ አስፈላጊነቱ ለእናንተ ነጥብ ይሰጣቸዋል። ያልኮመታችሁ ሰዎች ካላችሁ እንግዲህ ከኔ ጋር እንቀያየማለን ማለት ነው። ስንቀያየም ደግሞ ምን አይነት ነገር ውስጥ እንደምገባ ታውቃላችሁ። እንደዛ እንዳይሆን እንደዛ አድርጉ። ጉድ አይዲያ አለክ? ይህ ልጅ በትኖን ጠፋ እኮ ሜዳ ላይ። አዎ አለሁኝ አለሁ። ለማን ትልሰን ነው ጠፋ? ደንግጬ ነበረ ኖ ብዬ እዛ ወጣሁት። ቀጥል ሀቢብ። አዎ አይ ወጣሁ እንዴ ወይድ ሲወርድ ምን ሆኖ ነው ብዬ እሱ ሳይመጣም አላወራም ብዬ ወረድኩ። አስደነገጠኝ። አይዞ ኡስታዛችን ቃተኛም ሞገደኛም አይደለም ደርባ። ለማንኛውም ጀዛከላ ቀጥል። ጉድ አይዲያ ይሰማል? ጉድ አይዲያ እንግዲህ ያው ኡስታዝ ወሂድ የተናገረውን አው ይሰማኛል። አይ ኡስታዝ ወሂድ የተናገረው ጀዛከላ ኬር ነው የሚባለው። አሁን አንተ ስትል ነው ባይዘዌ የለመድኩት። አዎ ልክ ጀዛከላ እና እኔ ምንም መጨመር የምፈልገው ነገር የለም እዚህ ላይ የተናገረው ላይ። እሺ ከሌሎቹ ይቀጥሉ አይሻልም ጃይ? እሺ ትንሽ አው ተረጋጋ። እኔም ያለው ነገር ስሜቴ ነው። እኔ ራሱ ማይኬን ለመክፈት ስንት ወጣው ወረድኩኝ እና ችግር ትንሽ ተረጋጋና ሀሳቦቹ ጠርቀምቀም ሲሉልክ ልብህን የሚያረካ ንግግር ታደርጋለህ ማለት ነው። ምክንያቱም ሰው ሳይዘጋጅ ሲያወራ ራሱ ሌላ ነገር ሊዘላብት ይችላል። ስለዚህ ትንሽ ተረጋጋና የምፈልገውን እንትን ታወራለህ። ይሶኬ። እሺ አቡኪ ሰላሙ አለይኩም። የጠፋ ሰው ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? ምንድን ነው ታርጋ ቀይረ ግራ የምታጋብው ሰው? አልሐምዱሊላህ። አንተ በጣም ኢፌክት አለው ለካ። ገር ደነገጥኩኝ ከቀየርኩት በኋላ። በጣም ኢፌክት አለው። አነሳሳው እኔማ አሁን እኮ የመጣሁት ቅሬታ ላቀርብ ነበር። ኡስታዝ ስላሉ ሌላ ጊዜ እናወራለን። እኛ አንድ ነገር ለጉድ ለማሚ አንድ ነገር ልበልና ኢንሻላህ ትቀጥላላችሁ። አፍወን ማሚ አንድ ያስቀመጥኩልህ መልእክት አለ በውስጥ ሲመችህ መልእክቱን መልስልኝ። እሺ መሐመድ ጉድ አይዲያ ሲመችህ መልእክቱን መልስልኝ ኢንሻላህ። ሲመችህ ሳትጨናነቅ የተመቸህ ሰዓት። እሺ አይ አቡበከር ነህ እንዴ? አቡበከር ነህ እንዴ? አቡበከር ወይዘዌ መች ነው መች አወራን መሰለህ? አብዱልከሪም ጋር አንድ ላይ አውርተን ነበረና ገርሞኝ ነበር። እየተከታተልኩኝ ነበረ ሻሃዳ ያስክበት ሁኔታ ምናምን ራሱ
ኤክስፔክተድ ነበር። አልሐምዱሊላህ አላህ ሙቀሊበል ቁሉብ ነው፣ ልቦችን ገለባባጭ ነው። ይሄ አስተማሪ ደግሞ ትሆናለህ ብዬ ተስፋ አደርጋለሁ። ያንን ተስፋ አደርጋለሁ። አልሐምዱሊላህ ብቻ ሲመቸህ በውስጥ በኩል እንትኔን መልእክት ጽፌልሃለሁ። ኢንሻላህ በአንዳንድ ነገራቶችን እንድናወራ ያንን ነገር ኢንሻላህ መልስልኝ። ኢንሻላህ ቀጥሉ። እሺ አቡኪ ጀዛከላ ሄር። እሺ እንትን 4 ሰዓት ላይ ኡስታዝ ወሂድ ቤት ፕሮግራም አለና ሁላችሁም ተጠርታችኋል እንዳቀሩ። ቃሊ ማውራት በምችይበት ሰዓት እንግዲህ ማውራት ትችያለሽ። ያው አሁን ደግሞ የሁላችንም አይን ደግሞ ወደ አንቺ ነው። እንግዲህ አላህ ሂደውን ሰጥቶሽ ወደ እኛ ብትመችልን በቃ ትልቁ ሀሳባችን ነው እና ኢንሻአላህ ዱአ አድርጉላት ለቃሊ። አይ ቲንክ እስቲ ኢንሻአላህ ብቻ። እሺ ገሚ ማውራት የምፈልገው ነገር አለ? እኔ ወላሂ በጣም ተደበላልቆብኛል። እኔ ራሱ ግን ኡስታዝን ስላገኘኋቸው በጣም ደስ ብሎኛል። ጉድ አይዲያ ትላንትም እንትን ስል ነበረ። አንዳንድ ሀሳቦች ምናልባት በሌለህበት ሰምተውም ከሆነ ኡስታዝ ወላሂ በጣም አላህ ደግሞ እንግዲህ ጨርሶ ይማርህ። ያለውበትን ሁኔታ እኔ ነኝ የማውቀው ስላልክ እኔ በጣም ነው የተሰማኝና የነገሩትን የሚመልስ የሚነገረውን በሚስጥር የሚይዝ ያ አምላክ ያንተንም ጤና የለመንከውን የጠየቅከውን ያንን የምትፈልገውን ያንን የምትሻውን ነገር አላህ ጠቅልሎ ይስጥህ ለማለት እፈልጋለሁ። ኡስታዝ ዱዓ እናደርግልሃለን። ወላሂ ሌሎቻችሁም ዱዓ አድርጉለት። ለምን እንደሆነ አላውቅም። በጣም ነው ፊል ያደረኩት ከንግግሩ። አንዳንዴ ለሰዎች የማይወራ ነገር አለ፣ አውጥተህ የማትናገረው ነገር አለ፣ እንደዚህ አደባባይ ላይ የማታወራው ነገር አለ እና ትንሽ ፍንጭ ግን ስናገኝ ሁላችንም ከልባችን ወላሂ በምንሰግድበት ሰዓትም ሆነ ኤኒታይም ትዝ ባለን ሰዓት ዱዓ እናድርግለት። ኡስታዝ በጣም እንቁ ሰው ነው፣ የምንወደው ሰው ነው፣ በጣም የምናከብረው ሰው ነው። ማለት በንጽጽሩ ዓለም እኔ ከማውቃቸው ሰዎች ለእኔ በጣም ትልቁና ኮንቪንሲንግ የሆነ ትልቅ ሰው ነው እና ያንን ማለት ፈልጋለሁ። ጉዳዲያ ወንድማችንም እንኳን ደህና መጣህ። የመጣኸው ወደ አላህ ነው። ብቻውን ሰማይና ምድርን ወደ አጸናው ጌታ ነው። ለአንተ የቅርብ ወደ ሆነው ነው የመጣኸው። ስለዚህ አሁን ላይ ለአንተ ከማንም በላይ ከጓደኛ በላይ ከእናት ከአባት በላይ ከዘመድ ከጎረቤት ድሮ ከምታውቃቸው የቲክቶክ ወይንም ደግሞ በተለያየ ቦታ የአንተ ፋን የሆኑ ሰዎች ከነሱ በላይ ለአንተ ቅርብ የሆነው አላህ ነው። የቀረብከው ወደ እሱ ነው፣ የያዝከው ደግሞ እሱን ነው። ወላይ ወደ ኋላ ማየት በሴንቲሜትርም በለው በኪሎ ሜትርም በለው ከአንተ የሚርቁትን ሰዎች ነው የምታየው። ነገር ግን እዚሁ በቆምክበት ግን ስታስበው ከማንም ከምንም በላይ አጠገብህ ያለ አላህ አለና እኛም እንዳንተው ሰለምቴ ነን። ምናልባት 4ኛ ወር አካባቢ ይመስለኛል ያለሁት። አሁን ጃንዋሪ አካባቢ መሰለኝ የሰለምኩት። ምን ልልህ ፈልጌ ነው፣ አሁን ላይ በጣም ብዙ መራቃቸውን መቀየማቸውን ከአንተ ጋር መጣላታቸውን ሊገልጹልህ የሚፈልጉ ብዙ ሰዎች ሊኖሩ ይችላሉ። ወላይ ከማንም ከምንም በላይ የሚበልጠውንና የተሻለውን ስለያዝክ ምንዛሬያቸውን ሊያሳዩህ ቢሞክሩ እንኳን የእነሱ ምንዛሬና የአላህ ምንዛሬ የያዝከው አላህና የእነሱ ምንዛሬ እኩል አይደለም። እሺ እኔ በዶላር እና በኢትዮጵያ ብርም አላመሳስለውም። ለዛ ነው ጀስት ምንዛሬ ብዬ ያለፍኩት። አሁን አንተ ያዝከው አላህ ከሰዎች አንተ ጓደኛንን ከሚሉ በጣም መራቃቸውን ሊያሳዩ ከሚፈልጉ መቀየማቸውን ሊነግሩ ከሚፈልጉ ከጎረቤቶች፣ ከጓደኞች፣ ከዘመድ፣ ከቤተሰብ ሁሉ በተሻለ አይደለም፣ በብዙ እጥፍ ለአንተ የተሻለና ትክክለኛውን ምርጫ ስለመረጥክ እሱን አጥብቀ ያዘው። በቃ ያንን ያዘው፣ በዛ ጽና።
የሁሉ ነገር መነሻና ስለዚህ እነዚህ የምታያቸው ጓደኞችህና ቤተሰብ ዘመድ አሁን ማኩረፋቸውን የሚነግሩ ኩረፋቸውን የሚች ላይረዱት ይችላሉ። ይሄንን የሚያውቁትና የሚረዱት ሰለምቴዎች ናቸው ብዙ ጊዜ እና ከሆነ ዳይሜንሽን ወደ ሆነ ዳይሜንሽን ሺፍት አድርገሃል በቃ። ስለዚህ ሁለት ነገር ነው። እዚህ ያላችሁ ወንድሞች እና እህቶች፣ በተለይ ሙስሊም ወንድሞች እና እህቶች በደንብ ልናበረታታው፣ ልንቀርበው፣ ልንጠይቀው፣ ልንዘይረው ይገባል። ሌላው ደግሞ በዛኛው ዳይሜንሽን ያለ ሰው ደግሞ ምናልባት አንዳንዱ በቃ መንገድ ላይ እንኳን አግኝቶት ሰላም ላይለው ሁላ ይችላል። ኦኬ፣ ይሄ ሁሌ ትዝ ሊል የሚገባው ወላይ ከያዝከው ነገር ጋር እንደማይገናኝ ነው። በቃ አንተ እጅህ ላይ ካለው ነገር ጋር አይመጣጠንም። እነዚህ ሁሉ ቁርአን ላይ አንድ ሀዲስ አለ፣ አንድ እንትን አለ እና ምን ይላል መሰለ? ወንዶች ልጆችና ሀብትና ወንዶች ልጆች የቅርቢቱ ዓለም ጌጦች ናቸው ይላል እና እነዚህ ሁሉ አሁን አንተ ቅያሜያቸውን ሊነግሩ የሚፈልጉት ሁሉ ምንድን ናቸው? የቅርቢቱ ዓለም ሰዎች ናቸው፣ ወራጆች ናቸው ማለት ነው። ስለዚህ የምትቀጥለው ከአላህ ጋር ነው፣ የምትቀጥለው ከእሱ ጋር ብቻ ነው። ረዛቅ ከሆነው ጋር፣ ወሃብ ከሆነው ጋር፣ የሰጪዎች ሰጪ ከሆነው ጋር ነው የምትቀጥለው። ስለዚህ ትልቅ ነገር ነው ያዝከው። ማሻአላህ በጣም ደስ ብሎናል። በርታ። ቀጣይ ደግሞ በደንብ ተዘጋጅተህበት በደንብ እንትን ብለህ ንጽጽሩ ላይ ብዙ ስራዎች ከአንተ እንጠብቃለን ኢንሻላህ። ይሄን ለማለት ፈልጌ ነው። ጃይ አመሰግናለሁ። ጀዛኩሙላህ ኸይር። ጋሜ ጀዛከላ ኸይር ሀቢቢ። ያው አንተ ምርጡ ሰለምቴ ወንድማችን ነህ። ከአንተ ራሱ በራሱ የሆነ በጣም ደስ የሚል ታሪክ አለው። አላህ ይጠብቅ፣ ሁላችንንም አላህ ያጽናን። ቃሊ ተመልሰሻል? ካልተመለሽ አንሚት አታድርጊ፣ ችግር የለውም እንረዳሻለን። እሺ በተመለሽ ጊዜ ንገሪም። ሳላ ዘይኑ ሰላም አለይኩም ሀቢቢ። ወአለይኩም ሰላም ረህማ። ጃብር እንዴት ናችሁ ሁላችሁ? አልሐምዱሊላህ። ሙዲ ነፋኒ ሳላ ሙዲ ነጮ ሙዲ ያራመ እየሰማው ነበር እና ጥሩ ሀሳቦች ተነስተዋል። ከጉዳዲያ ጋርም የተወሰነ በውስጥ አውርቻለሁ። ኤልያስ እንዴት ነህ? መሐመድ ሰላም ነው። ቴክስት አድርጌልህ ነበረ። ቀጥል። ሰላም አየ መልስልኝ። ጃቢር ርዕስ አላችሁ? ርዕሳችን ጉዳይ ነው። ኦኬ እሺ በቃ ለምን ሰለም ይላል። ይሄ ሰላምቴዎችን የሚመለከት ይመስለኛል። ስለዚህ ለምን እንደሰለማችሁ ብትነግሩንና ብንማርበት ደስ ይለኛል። ክርስቲያኖች ደግሞ ለምን እንደማይሰልሙ ቢነግሩን፣ እነዚህ ነገራቶች እንትን ቢሉ አሪፍ ነው። እስቲ በዚህ ቀጥሉ። አዳምጣለሁ፣ ሀሳብ ሲኖረኝ ደግሞ አስቀምጣለሁ። እሺ ሳህላ ምርጡ ወንድማችን እንግዲህ አላህ ይጠብቅ፣ አላህ ይጨምርልህ። እንግዲህ ልፋትን ይቁጠርልህ ነው የምንለው ኢንሻአላህ። እሺ እስሚዞ አለክ? ግን ከእስሚዞ በፊት እውነት መጣ ቁርአን ይቀራልናል እቀራለሁ ብሎ ነበረ ዛሬ ብሎ አሁን ማን ያምነኛል? ኦኬ እሺ እስሚዞ ሰላም አለይኩም። ዋለይኩም ሰላም። ጃ እንዴት ነህ? አለው። ዛሬም ኔትወርኩን በላ ያንተ ነገር እሱም በልተው አይሆንም መቼስ ኢትዮጵያ መንግስት አይፋታም። መብራቱን በልተው አይሆንም መቼስ መንግስት አይፋታም ከበላከው። ማንኛውም ነገር የመበላት ግዴታ አለበት። ይህ የእስሚዞ ህግ ነው ያው እንደምናውቀው። ቀጥል ሀጂ። እኔ በኋላ ቀጥላለሁ። አሁን ሀሳብ የለኝም። እየበለው ነው በል። ምን ሀሳብ የለኝም። ውጠ እያወራክ እንደሆነ እኮ ያስታውቃል። ዋጥቃትና ውሃ ጠጥተክ
እኔ ሀሳብ የለኝም በኋላ አወራለሁ አልክ። እሺ ይመችህ። ቃል አለሽ? ተመልሰሻል? እሺ ቃል አልተመለሰች። ጉዳይ አለክ? እስቲ እኔ አንድ ጥያቄ ጠይቅና የራስን ኦፒኒየን ትነግረኛለክ። አለው ይሰማል፣ ግን ድምፄ የሆነ እየቆየ ነው አንዳንዴ መሰለኝ። ኔትወርኬን አስተካክየዋለሁ። ይሰማል? ትሰማለክ በደንብ። እሺ ምን መሰለክ፣ አሁን ለምሳሌ ክርስቲያኖች ብዙን ጊዜ የሚምታታባቸው ነገሮች አሉ። ያው እኛም ብዙ ብለናል። ኢየሱስ ክርስቶስን መውደድና ኢየሱስ ክርስቶስን ማምለክ በጣም የተለያየ ነገር ነው እና ይምታታባቸዋል። ኢየሱስ ክርስቶስን መውደድ ኢየሱስ ክርስቶስን ማምለክ ይመስላችኋል። እና እስኪ ስለዚህ ነገር አንተ ምን ትላለህ? ኢየሱስ ክርስቶስ መውደድና ማምለክ ትንሽ ስለሚቀላዋለክ እስቲ የምትለን ነገር ካለ ቀጥል እና እስቲ ሁላችንም የየራሳችንን ሀሳብ እናስቀምጥበታለን ይሻላል። እንግዲህ ኢየሱስ ክርስቶስን መውደድና ማምለክ የሚለው ላይ አሁን በክርስትና ላይ እግዚአብሔር ፍቅር ነው የሚል መጽሐፍ ቅዱስ ክፍል አለ እና ብዙ ጊዜ ሰዎች ሁሉም ክርስቲያኖች በሚለው ሁሉም እግዚአብሔር ፍቅር ነው የሚለውን የሚረዱት ፍቅሩን የገለጸበትን መንገድ እንግዲህ ኢየሱስን ልኮ ራሱን አዋርዶ መከራ ደርሶበት ሞቶ እና ተነስቶ ያው ታሪክ እንትኑን ዝርዝሩን መናገሩ ብዙም እንትን አይደለም። ዋናው ኮንሴፕቱን ለመናገር ያህል ነው። ከዛ አንጻር እግዚአብሔር ፍቅሩን የገለጸበት መንገድ ተብሎ ሁሉም ክርስቲያን እግዚአብሔር ፍቅር ነው ሲል ኢየሱስ የከፈለውን መከራና ችግር እያሰበ ነው። በእስልምናው ደግሞ አላህ ፍቅር ነው ወይ የሚል ጥያቄ እኔም በፊት እጠይቅ ነበረ፣ ክርስቲያኖችም ይጠይቃሉ። አሁንም ድረስ አለ አይነት ጥያቄ። አንድ አካል ፍቅሩን የሚገልጽልህ ግዴታ ራሱን በማዋረድ አይደለም። እዚህ ጋር ነው ችግሩ ያለው። ፈጣሪ ራሱን ስላዋረደ ለአንተ ብሎ ራሱን ማዋረዱ አይደለም። ይሄ ፍቅር መገለጫ መንገድ አይደለም። ፍቅር በብዙ አይነት መንገድ በእርግጥ ይገለጣል። ፍቅር በራሱ በባህሪው በብዙ አይነት መንገድ ይገለጣል። ፈጣሪ ፍጥረታቶችን ሁሉ የፈጠረው አፍቅሮ ወዶ ነው። በመጀመሪያ ሁሉንም ፍጥረታት ፈጥሯል። ሁሉንም ፍጥረታት ሲፈጥር አፍቅሮና ወዶ ነው የፈጠረው። የማይወደውና የማያፈቅረው ቢሆን ኖሮ ፍጥረታቶችን አይፈጥርም ነበር። አላህ ፍጥረታቶችን ሁሉ ፈጥሯል። የፈጠራቸው ፍጥረታቶች ሁሉ እሱን እንዲያመልኩትና እሱን እንዲገዙት አድርጎ ፈጥሯቸዋል። ስለዚህ ወዳቸዋል። ፍጥረታቶቹ ደግሞ እንደዚሁ እሱን ብቻ ሲያመልኩና እሱን ብቻ ሲገዙ አምላካቸውን ይወዱታል። ፍቅር ማለት ይሄ ነው። ፍቅር ማለት መታዘዝም ነው፣ መገዛትም ነው፣ መታመንም ነው። የግዴታ ራስን ጥለ ማዋረድ እንደዚህ አይነት ፍቅር ሲጀመር የወንጌል ፍቅር ከዚህ በፊትም ያው ጃይ ተናግሬያለሁ። እኛ ጋር ያለው አመለካከት እኛ ጋር ያለው ወንጌል የተሰበከበት ወደ ዓለም የተሰበከበት መንገድ መጽሐፍ ቅዱስ ላይ የተገለጸበት መንገድ የአምላክን ክብር የሚያዋርድ እና ዝቅ የሚያደርግ ምን እንግዲህ አምላክ መከራ ደርሶበት ከተወለደ ጀምሮ እስከ ስቅለቱና ሞቱ ትንሣኤ ድረስ መጀመሪያ ሲወለድ ትስቃለህ። አምላክ ለእኔ ብሎ ተወለደልኝ ብለህ ትስቃለህ። ከዛ በኋላ ይከሱታል፣ ታዝናለህ። ከዛ ወስደው ይሰቅሉታል፣ ታለቅሳለህ። ከዛ ትንሣኤ ተነሳ ይባላል፣ ትስቃለህ። እንዲህ አይነት ፍቅር ይሄ ፍቅር አይደለም። ፍቅር ማለት አምላክህ ስለሚወድ እርሱ መገዛት ነው። ለምሳሌ ምን ይላል ጌታ? ምንድን ነው ኦሪት ዘጸአት 5:6 መሰለኝ። የእስራኤላውያኖች የጸሎት መነሻ ምንድን ነው? እስራኤሎች ስማ፣ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ልብህ፣ በፍጹም ሀሳብህ፣ በፍጹም ነፍስ ውደድ፣ እርሱም ብቻ አምልክ ነው። ይሄ ነው ትልቁ ፍቅር። ትልቁ ፍቅር አምላክን መታዘዝና
አምላክን ብቻ ማፍቀር ነው። ለአምላክ ብቻ መገዛት ነው። ከዚህ የበለጠ ፍቅር የለም። ስትበድለው ፈጣሪ ሲፈጥር በደለኛ እንደምትበድል ያውቃል፣ እንደምታጠፋ ያውቃል። ሰው ነህ፣ በድለሃል። ከሰይጣንና ከኢብሊስ ወይም ሰይጣን ከሰይጣንና ከሰው ልጅ ሁለቱን የሚለየው ምንድን ነው? የሰው ልጅ ይቅርታ የማለት እድል ተሰጥቶታል። ሰይጣን ግን ይቅርታ የማለት እድል አልተሰጠውም። ይሄ ራሱ ፍቅር ነው። ፈጣሪ ለሰው ልጅ ይቅርታ የማድረግ ይቅርታ ሲያደርግልን እንደሚያፈቅረን እየገለጸልን ነው። ምህረት ሲያደርግልን፣ ይቅርታ ሲያደርግልን፣ ይሄ ፍቅር ነው። ፍቅር ነው። ለሰው ልጆች በሙሉ ለበደሉት በደል ምህረትን ፈጣሪን እንዲለምኑት ፈጣሪ እድል ሰጥቶታል። እድል ሰጥቷል። ለሰዎች ሁሉ እድል ሰጥቷል። ፈጣሪ ሁሉንም ይቅር ለማለት የተዘጋጀ ነው። መሐሪና ይቅር ባይ አዛኝ ስለሆነ ይምራል፣ ይቅር ይላል እና ይሄ ነው ፍቅር ማለት። ፈጣሪ ፍቅር ባህሪው ነው። ለፈጣሪ የሆነ ጊዜ የሚጨመርለት የሆነ ጊዜ የሚቀነስለት አይደለም። በአዲስ ኪዳን አፍቃሪ፣ በብሉይ ኪዳን ኃይለኛ፣ ቁጦኛ፣ በጣም አደገኛ። ልክ አዲስ ኪዳን ሲመጣ ደግሞ አፍቃሪ መጦ መከራ የሚደርስበት የሚንከራተት ምን የሚል እንዴ! እግዚአብሔር ፍቅር ነው ከተባለ ዘላለማዊ ፍቅር ከሆነ ከዘፍጥረት ጀምሮ እስከ መጨረሻው ድረስ አፍቃሪ ነው ማለት ነው። አፍቃሪ ከሆነ ደግሞ ምን ማለት ነው? ፍጥረታቶቹን የሚያፈቅረው በምንድን ነው? በምን መመዘኛ ነው? አንደኛ ስለፈጠራቸው፣ ሁለተኛ እንዲታዘዙለትና እንዲገዙለት። መላእክቶችን የፈጠረው እንዲያመልኩት እንዲገዙለት፣ የሰው ልጆችን የፈጠረው እንዲያመልኩት እንዲገዙለት። በዚህ ፈጣሪ ይወደናል፣ ያፈቅረናል። ይሄ ነው ፍቅር ማለት እና ኢየሱስን ሙስሊሞች ትጠሉታላችሁ እንዴ? እስቲ ጻፉልኝ። እስቲ ሙስሊሞች ትጠሉታላችሁ እንዴ ኢየሱስን? እኔ እስልምና የተቀበልኩትኝ ኢየሱስን ጠልቼው ነው እንዴ? አልወደውም ብዬ ነው እንዴ? እስቲ ጻፉልኝ። ኢየሱስን ጠሉታላችሁ? ኢየሱስን ትወዱታላችሁ? እንወደዋለን ነው የሚሉት። ሁሉም ሙስሊም ኢየሱስን ይወደዋል። ኢየሱስን ከውርደት ከተጠላ ከመናቅ ከጥላቻ እንደተጠላ እንደተዋረደ እንደተናቀ ሳይቆጥሩ ሙስሊሞች ኢየሱስን ያፈቅሩታል፣ ይወዱታል። ስለዚህ እኔም ኢየሱስን እወደዋለሁ። ኢየሱስን እኔ አልካድኩትም። ኢየሱስን ትክክለኛ ቦታውን ያገኘው እስልምና ላይ ነው። በስነ ስርዓት በነብይነት ክብሩ በመልእክተኝነቱ ክብር ወንጌልን ምድር ላይ መጥቶ ሊያገለግል ምድር ላይ መጥቶ ወንጌልን አስተምሮ ወደ ሰማይ